ጦርነቱ በሚወራበት ውርደቱ እየተወራበት ባለበት አካባቢ ባለበት ሰፈርና መንደር ላይ ተዋረደበት መንደር ላይ አጭበርባሪ ሌባ በተባለበት ሰፈር ላይ እግዚአብሔር የሆነ ሙቭመንት መፍጠር ፈልጓል። ሰው ሌባ ተብሎ አክሰፕታንስ ሊያገኝ የሚችለው ከእግዚአብሔር ጋር ሲሆን ብቻ። ሰው ተዋርዶ ክብር ሊያገኝ የሚችለው እግዚአብሔር አብሮት ሲቆም ብቻ። የተዘጋጃችሁ ሰዎች ካላችሁ ደስ ባለ መንፈስና ደስ ባለ ልብ ዘፍጥረት 35 ላይ ያለውን እግዚአብሔርን ቃል አብረን አለን። ኢየሱስ ጌታ ነው። 35 ከቁጥር 1 እስከ ቁጥር 5 ድረስ ያለውን አብረን እናያለን። የተዘጋጀ ሰው ካለ የእግዚአብሔር ቃል ለአንድ ሰው ብርሃን ይሆናል። ግዴላችሁም ብርሃን ይሆናል። የአንድን ሰው ቤት የሚያበራ ቃል ወደ እናንተ ይመጣል። ነገራችሁን የሚያበራ የእግዚአብሔር ቃል ወደ ህይወታችሁ ይመጣል። 35 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔርም ያዕቆብን አለው ተነስተ ወደ ቤቴል ውጣ። የሚመጣለት ራሱ ድምጽ በጣም አሜዚንግ ድምጽ ነው። ተነስተ ወደ ቤቴል ምን በል ውጣ። እስቲ ወጣለሁ በሉ። ግዴላችሁም ተናገሩ። ወደ ቤቴል ወጣለሁ በሉ። እንዲህ አለው። ውጣ ካለው በኋላ መለስ ቀለስ ብለህ ማኪያቶ ጠጥተህ ትንሽ ተዝናንተህ አረፍ ብለህ ተመልሰና ሳይሆን ያለው በዚያ ምን በል አለው ወዳ ባሐሰን በዚያ ኑር ከወንድም ከኤሳው ፊት በሸሸህ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ። እንግዶችም አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ንጹሐንም ሁኑ፣ ንጹሐንም ሁኑ፣ ንጹሐንም ሁኑ። አያያያያያ ንጹሐንም ሁኑ፣ ንጹሐንም ሁኑ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ተነስተህም ወደ ቤቴል እንውጣ፣ በዚያም በመከራዬ ቀን ለሰማኝ ያካቫኖ ማጃንቶ ካባሳ በመከራዬ ቀን ለሰማኝ በሄድኩባትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። በእጃቸው ያሉትንም እንግዶች አማልክት ሁሉ እደግመዋለሁ። በእጃቸው ያሉትን እንግዶች አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ሁሉ በጆሮአቸውም ያሉትን ጉትቾች ሁሉ ለያዕቆብ ድምፃቸው አይሰማኝ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። በሴኬም ቀበራቸው። ተነስተውም ሄዱ። የእግዚአብሔር ፍርሃት የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ እደግመዋለሁ። የእግዚአብሔርን ፍርሃት ታኮቬኖና ኮሽካባታ በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። መንፈስ ቅዱስ እናመሰግንሃለን፣ እናከብረሃለን። ይሄ ቃል ለአንድ ሰው ጤንነት ሆኖ ስለሚመነዘር፣ ለአንድ ሰው መልስ ሆኖ ስለሚመነዘር፣ ለአንድ ሰው ሰላም ሆኖ ስለሚፈስ፣ ለአንድ ሰው ተአምራት ሆኖ ስለሚፈስ፣ ለአንድ ሰው የህይወት ለውጥ ሆኖ ስለሚፈስ አመሰግንሃለሁ። ቃሉ የህይወት ለውጥ የሆነ ወደ አጥንታችሁ ውስጥ ይገባል። ቃሉ ሰላምን ይዞ ወደ ነፍሳችሁ ይፈሳል። ቃሉ ድልና ትንሣኤን ይዞ በዘመናችሁ ላይ ያልፋል። በኢኮኖሚያችሁ ላይ ያልፋል። ባቃታችሁ ጉዳይ ላይ ያልፋል። ዛሬ ሴኬም ይሆናል። ሴኬም ይሆናል። ሴኬም ይሆናል። ሴኬም ይሆናል።
የሚቀበረው ከሕይወታችሁ ላይ ይቀበራል። የሚጠፋው ከሕይወታችሁ ላይ ይጠፋል። ወደ ሌላ ምዕራፍ የምትሻገሩበት ቀን ይሆናል። ወደ ቤቴል የምታልፉበት ቀን ይሆናል። እሱን በክብሩ ወደምታመልኩበት ወደ ክብሩ ሌቭል የምትገቡበት ቀን ይሆናል። ኦላ ኦዲያ ኮማስ ለአንድ ትዳር፣ ለአንድ ጤና፣ ለአንድ ቤት ወደ ቤቴል መውጣት ይሆንለታል። ወደ ቤቴል መውጣት ይሆናል። ቀብሮ ወደ ቤቴል መውጣት ይሆናል። ንጹህ ሆኖ ወደ ቤቴል መውጣት ይሆናል። ልብስን ቀይሮ ወደ ቤቴል መውጣት ይሆናል። ወዳልታየው ወደ ቤቴል መውጣት ይሆናል። አያያ ወደ ቤቴል መሻገር ይሆናል። ወደ ቤቴል ማለፍ ይሆናል። አንድ ሰው ጮክ ብሎ ወደ ቤቴል ማለፍ ይሆናል ይበል። ከሞን ተናገር። ወደ ቤቴል መውጣት ይሆናል። ወደ ቤቴል ማለፍ ይሆናል በሉ። እልልታ ጭብጨባ አምጡና በእግዚአብሔር መገኘት ውስጥ ሆናችሁ ተቀመጡ። ባለፈው ሳምንት እሁድ እግዚአብሔር አንድ ነገር ይናገረን ነበር። የሚናገረን ነገር ምንድነው የነበረው? ትዝ የሚላችሁ ከሆነ ስለ አብርሃም ነው አይደል? መንፈስ ቅዱስ ሲናገረን የነበረው እና ይሄ ስለ አብርሃም ተነስና ይስሐቅን ሰዋልኝ ያለው። አብርሃምም ተነሳ፣ አህዮቹን ያዘ፣ ሎሌዎቹን ያዘ፣ ለመሰዊያው የሚሆነውን እንጨት ሰነጠቀ። ለመሰዊያው የሚሆነውን እንጨት ከሰነጠቀ በኋላ እሳትንም ጫነ፣ ቢላ ያዘ። ሎሌዎቹም ምኖቹም አብረውት ሄዱ፣ አህዮቹም ከአብርሃም ጋር ሄዱ። አብርሃምም ይላል መጽሐፍ ቅዱስ እግዚአብሔር ወዳለው ቦታ ምን አለ ይላል? እንደደረሰ ከሩቅ አየ ይላል። ልክ ከሩቅ ሲያይ አብርሃም አህዮቹ ጋር የነበረው ሸክም፣ አህዮቹ የተሸከሙ ሸክም፣ ሎሌዎቹን የተሸከሙት ሸክም ሁሉ በጣም እኮ የሚገርም ነገር ነው። እና አብርሃም ጋር መጣ፣ ይስሐቅ ጋር መጣ። እና ትዝ የሚላችሁ ከሆነ መንፈሴ ስለሚያወራ ነው ማወራው። የመስዋዕቱ ሸክም በሚል ነው ሳካፍል የነበረው። እና አብርሃምና ይስሐቅ የተሸከሙት ያ ሸክም የመስዋዕቱ ሸክም እንጂ ተራ ሸክም አልነበረም። እና እግዚአብሔር ወዳላችሁ ቦታ መድረስ ስትጀምሩ አያጅቧችሁም። ሎሌዎች ይለያሉ፣ የሚያግዟችሁ አህዮች ሁሉ ምን ይላሉ? ይለያሉና እግዚአብሔር አንተንና ይስሐቅህን ብቻ ከነሸክማችሁ ወዳየላችሁ ቦታ ያመጣችኋል። ለምንድን ነው ሲባል አብርሃም ይጉበጥ እንጂ ያንን የ3 ቀን መንገድ አህዮቹ የተሸከሙትን እንጨት ተሸክሞ አብርሃም እየደከመ በብዙ መግበጥ ውስጥ ጡንቻው በስትረስ ውስጥ በብዙ ድካም ውስጥ ሸክሙን ተሸክሞ ወደዛ ተራራ ሲደርስ የሚነድ ለእግዚአብሔር ክብር የሚወጣ መዓዛ አለ። ስለዚህ በዚህ የህይወት ሸክማችሁ ውስጥ ከተሸከማችሁት ውስጥ የሚነድ የእግዚአብሔር ምን አለ? እሳት አለ፣ መዓዛ አለ። ኢየሱስ ጌታ ነው። ዛሬ ደግሞ በደንብ ስሙኝ። እግዚአብሔር ያዕቆብን መጣና እንደዚህ አለው። ያዕቆብ ያለው ተነስና ወደ ቤቴል ውጣልኝ አለው። ወደ ቤቴል ውጣልኝ አለው። ያዕቆብ አሁን ሌላ የህይወት ቻፕተር ሊጀምር ነው። ሌላ የህይወት ምዕራፍ ሊጀምር ነው። ያዕቆብ ከዚህ እግዚአብሔር ተነስና ወደ ቤቴል ውጣልኝ ከማለቱ በፊት ያዕቆብ የነበረው የመከራ ላይፍ ደሞዙን ላባ ደሞዙ ብቻ አይደለም የሚወዳትን ሚስቱን ሁሉ ላባ ለውጦበታል። 21 ዓመት ተንከራቶ ነው የሚወዳትን ነገር እንኳን ያገኘው። የሚወደውን ነገር ያዕቆብ ለማግኘት ረጅም ዓመት መልፋት ይኖርበታል በላባ ቤት ውስጥ። እግዚአብሔር ግን አሁን የላባን ቤት የላባን አገዛዝ ከያዕቆብ ህይወት ላይ መገልበጥና መለወጥ ሲፈልግ እንደዚህ ብሎ ለያዕቆብ ተናገረው። ያዕቆብ ሆይ አለው ተነስና ወደ ቤቴል ምን በላለው? ተነስና ወደ ቤቴል ምን በላለው? ተነስና ወደ ቤቴል ምን በላለው? መነሳት ውስጥ እግዚአብሔር ለያዕቆብ መውጣትን አዞለታል።
የያዕቆብ ከዛ ከሚታሽበት ቤት ውስጥ ለመውጣት እግዚአብሔር መነሳትን ያዘዘለት። ያዕቆብ በተነሳ ሰዓት ላይ እግዚአብሔር መውጣትን በያዕቆብ ሕይወት ውስጥ አስቀምጧል። ለያዕቆብ በቤቴል መገኘት፣ ለያዕቆብ ወደ ቤቴል መውጣት ያለው መነሳት ውስጥ ነው። ዛሬ ለአንድ ሰው እንዲህ ነው የሚሆነው። ከዲፕሬሽን ላይፍ መነሳት ይሆናል። ከሐዘን ሕይወት ላይ መነሳት ይሆናል። ከኃጢአት ሕይወት ላይ መነሳት ይሆናል። ከስብራት ሕይወት መነሳት ይሆናል። ከጭንገፋ ሕይወት መነሳት ይሆናል። ትወጣለህ፣ ወደ አየልህ ትወጣለህ፣ ወደ አየልሽ ትወጫለሽ፣ ወደ ቤቴል ትወጫለሽ፣ ወደ ቤቴል ትወጣለህ፣ ወደ ቤቴል ትሄጃለሽ፣ ወደ ቤቴል ትመጣለህ፣ ወደ ንጉሡ አጀንዳ ትመጣለህ፣ ወደ ተፈጠርክለት ትመጣለህ፣ ወደ ተወለድክለት ትመጣለህ። አንድ ሰው ዛሬ ይነሳል፣ ይነሳል፣ በቅባቱ ይነሳል፣ ከበሽታ መሃል ይነሳል፣ ከጉስቁልና መሃል ይነሳል፣ ከላባ ቤት ውስጥ ይነሳል፣ ከላባ ጓዳ ይነሳል። አንድ ሰው ጆክ ብሎ እነሳለሁ ይበል። ያዕቆብ የታሸ ሰው ነው። ከሚገባው በላይ ታሸ ሰው ነው። ከሚገባ በላይ ታሸውን ያዕቆብ እግዚአብሔር እንዲህ አለው፣ ኢነፍ ኢዝ ኢነፍ። ኢነፍ ኢዝ በቃ ማለት ምንድን ነው? እግዚአብሔር በቃ ካለ ምንድን ነው? እግዚአብሔር በቃ ካለ ምንድን ነው? እግዚአብሔር በቃ ሲል ቆሜ አላየውም። በቃ ሲለኝ በጸሎቴ እነሳለሁ። በቃ ሲለኝ በጾም ጸሎት እነሳለሁ። በቃ ሲለኝ ወደ ቤቴ ለመውጣት እነሳለሁ። በዚህ ከሰዓት የሚሆነው እንዲህ ነው። ትነሳላችሁ፣ በቃ ትነሳላችሁ። ወደ ቤቴል ትወጣላችሁ፣ ወደ ቤቴል ትሻገራላችሁ፣ ወደ ማዶ ታልፋላችሁ። ጎናችሁ ያለው ሰው እግዚአብሔር በቃ ሲል በቃ በሉት። ንገሩት፣ እግዚአብሔር በቃ ሲል በቃ በሉት። እግዚአብሔር በቃ ካለ በቃ ነው በሉት። አያያያ አልቀመጥም በሉት፣ አልቀመጥም በሉት። ንገሩት፣ አልቀመጥም፣ ተቀምጬ አልሰማም፣ ተቀምጬ አላይም በሉት። አያያ ተቀምጬ አልሰማም፣ ተቀምጬ አላይም በሉት። አድርግ ያለኝን አድርጋለሁ በሉት። ታያለ ያለኝን አየዋለሁ በሉት። እኔ ስነሳ በሉት፣ እኔ ስነሳ እግዚአብሔር አብሮኝ ይነሳል። እኔ መውጣት ስጀምር እግዚአብሔር አብሮኝ ይወጣል። ለአንድ ሰው የሚሆነው መነሳትም ነው፣ ወደ ቤቴል መውጣትም ነው። ሆና ኮፓው ሻታ ካባስ አያታ ካቦ ሻባባሃን ቶካባ ያለው ተነሳለውና ሲነሳ መነሳት ውስጥ ነው ብራዘር መውጣት ያለው። ባልተነሳህበት ጉዳይ መውጣት የለም። ባልተነሳሽበት ጉዳይ መውጣት የለም። ቁጭ ብለህ መውጣት፣ ቁጭ ብለህ ያማረርክ መውጣት፣ ቁጭ ብለህ ጅን አጣጥፈ መውጣት የለም። ቃል ከመጣ ትነሳለህ። አሁን ይሄን እየሰማህ ትነሳለህ። ወደ አየልህ ነው መውጣት ብትጀምረው፣ ወደ ቤቴል መውጣት ትጀምራል። ወይኔ አስቀመጠለት። መውጣቱን ዝም ብሎ አይደለም ያስቀመጠለት። መውጣቱን ያስቀመጠለት መነሳት ውስጥ ነው። መነሳታችሁ ውስጥ ነው መውጣታችሁ ያለው። ከላባ ወንበር ላባ ከቀጠቀጠለት ወንበር ላይ ካልተነሳ ያዕቆብ ወጥቶ ወደ ቤቴል መሻገር አይችልም። ያዕቆብ ቤቴል ጋር ሆኖ የእግዚአብሔርን መሠዊያ እያደሰ በፊት ለፊት ጌታን እያየ ወደዛ ግሎሪ ውስጥ ገብቶ መቀጠልና መኖር የሚችለው በተነሳ ሰዓት ነው። ዛሬ በኢየሱስ ስም ትነሳለህ። ደሞዝሽ ከተለወጠበት ቦታ ትነሻለሽ። ዋጋ የከፈልሽ ካለሽበት ቦታ ትነሻለሽ። ከሐዘን ቦታ ትነሳላችሁ። ወደ ቤቴል መውጣት ይሆናል። ስብከት አይደለም ትንቢት ነው። ወደ ቤቴል መውጣት ይሆናል። ወደ ቤቴል መውጣት ይሆናል። ተነስ አለው። መጣና ያዕቆብ ያለው ውጣ፣ ወደ ቤቴል ውጣ ላለው ተነስ አለው።
ተነስ ከምታለቅስበት ቦታ ተነስ። ተነሽ ከምታለቅሽበት ቦታ፣ ኮንፊውዝድ ከሆንክበት ቦታ ተነስ። ተነስ አለ። ብድግ ሲል ለካ መውጣት አለ። ለተነሳ ሰው ለካ መውጣት አለ። ግድ የለህም ዲያብሎስ ካስቀመጣችሁ ቦታ ላይ እየሸነገለ ካስቀመጣችሁ የሐዘን ቦታ ላይ ካስቀመጣችሁ ከትንሽ ቦታ ላይ ዛሬ መነሳት ይሆናል። መነሳት ይሆናል። መነሳት ይሆናል። ለመውጣት መነሳት ይሆናል። ወደ ቤቴል ለመሄድ መነሳት ይሆናል። ወደ እግዚአብሔር አጀንዳ ለመሄድ መነሳት ይሆናል። ወደ እግዚአብሔር ሐሳብ ለመሄድ መነሳት ይሆናል። አንድ ሰው ጮክ ብሎ እነሳለሁ ይበል። እነሳለሁ። ረጅም ዓመት ላባ ደሞዜን ለውጦብኝ ሊሆን ይችላል። ዛሬ ግን እነሳለሁ። የታየልኝ ላባ አይደለም። የታየልኝ የላባ ጓዳ አይደለም። የተወለድኩት ለላባ ጓዳ አይደለም። ዛሬ እነሳለሁ። ብዙ ነገር አጥቼ ሊሆን ይችላል። ዛሬ ግን እነሳለሁ። ብዙ ነገር ከቤቴ ጠፍቶ ሊሆን ይችላል። ዛሬ ግን እነሳለሁ። በሐዘን ውስጥ ልሆን ይችላለሁ። ዛሬ ግን እነሳለሁ። አንድ ሰው ጮክ ብሎ እነሳለሁ ይበል። ስንት ዓመት ሙሉ እንደተቀጠቀጠ አስብ። በፍርሃት ሕይወት ነው ያዕቆብ የሚኖረው። ከኋላው የወንድሙ ታሪክ አለ። ከኋላው የሌብነቱ ታሪክ አለ። ከኋላው የአጭበርባሪነቱ ታሪክ አለ። ከፊት ደግሞ ላባ ያሸው ነው ያለው። ዛሬ ለዚህ ሰው ወደ ቤቴል ለመውጣት እንደተነሳ ዛሬ በመንፈስ የማይወድ ነው። ዛሬ በመንፈስ ቅዱስ ኃይል ለመውጣት ትነሳላችሁ። ወደ ቤቴል ለመውጣት ትነሻለሽ። ወይኔ ኢየሱስ! ተቀምጣችሁ አትሞቱም። ላባ ቤት አትሞቱም። ላባ ቤት የሚዘጋ ታሪክ የለም። ላባ ቤት የሚቆለፍ ታሪክ የለም። መከራው ላባ ቤት ይጀምር እንጂ ላባ ቤት ግን የሚጠናቀቅ ላይፍ የላችሁም። ላባ ቤት የሚጠናቀቅ ሕይወት የላችሁም። ዛሬ እግዚአብሔር ወደ አጀንዳው ያስኬዳችኋል። ወደ ተወለዳችሁበት አጀንዳ፣ ወደ ተፈጠራችሁበት አጀንዳ ለመራመድ ትነሳላችሁ። ለመድረስ ትነሳላችሁ። ግድ የላችሁም። አንድ ሰው ጮክ ብሎ እነሳለ። ተነስና አለው፣ ውጣ አለው እና ልክ ሰውየው ብድግ ሲል ከምን ብድግ እያለ እንደሆነ ታውቃለህ? ብድግ ሲል ያ ደሞዙ ከሚለዋውጥበት ታሪክ፣ ጉልበቱ ከሚበላበት ከዛ ዘመን፣ እየተማረረ ከሚኖርበት ከዛ ዘመን፣ መከራን በየቀኑ ከሚጨምርበት፣ ሚስቱን ከሚቀይርበት፣ ፋሚሊውን ከሚቀይርበት፣ ሁሌ እያለቀሰ ከሚኖርበት ላይፍ ተነስ ሲለው ብድግ ሲል ከተራ ወንበር ላይ አይደለም የተነሳው፣ ከመከራ ታሪኩ ላይ ነው የተነሳው። ከተራ ወንበር ላይ አይደለም የተነሳው። ከተራ ስፍራ ላይ አይደለም የተነሳው። ከሚገርም የመከራ ታሪክ ላይ ነው የተነሳው። እግዚአብሔር ዛሬ ትነሳላችሁ የሚለው ከመከራ ህይወት ላይ ከምታለቅሱበት ህይወት ላይ ነው። ትነሳላችሁ። ትነሻለሽ። ትነሳለ። የእግዚአብሔር አጀንዳ ለያዕቆብ የእግዚአብሔር አጀንዳ እዛ የላባ ቤት ውስጥ ቁጭ ብሎ እግዚአብሔርን እንዲጠብቅ አይደለም። እግዚአብሔር ቀጣይ ፕሮግራም ለያዕቆብ ያስቀመጠው በቤቴል ነው። ቀጣይ እግዚአብሔር ለያዕቆብ ያስቀመጠው አጀንዳ በቤቴል ነው ያለው። በቤቴል የተቀመጠለትን አጀንዳ በያዕቆብ ጓዳ ውስጥ ሆኖ አክሰስ ማድረግ አይችልም። ሊገናኘውና ሊኖርበት ኢንጆይ ሊያደርግበት አይችልም። ቀጣይ እግዚአብሔር ለያዕቆብ ያስቀመጠው አጀንዳ ያለው ድምጻችሁ አይሰማኝም። ያለው ግዴላችሁም ተናገሩ። ያለው ቤቴል ላይ ነው።
ስለዚህ እግዚአብሔር እንዲያለው ተነሳለሁ አሁን አልቀልድም ተነሳለሁ ልክ ሲነሳ ከያዕቆብ ጓዳ ውስጥ ደሞዙ ከሚቀየርበት ከመከራ ህይወት ውስጥ ዝም ብሎ ተራ አነሳስ አይደለም ዛሬ የምትነሳው ተራ አነሳስ አይደለም ዛሬ የምትነሺው ምዕራፍ የሚለወጥበትን አነሳስ ታሪክ የሚለወጥበትን አነሳስ ወደ ቤቴል የምትወጣበትን አነሳስ ግድ የለህም ትነሳለህ ትነሻለሽ ትነሳላችሁ ውጣለሁ ተነሳለሁ ብድግ ሲል ከዛ ታሪክ ያ ታሪክ እየለቀቀው ነው ያለው ልክ መውጣት ጀመረ በደም ስም መውጣት ጀመረ ልክ እየወጣ እየሄደ ሲሄድ የላማን ቤት እየተወ ያንን ታሪኩን እየተወ አሁን እግዚአብሔር መጥቷል የሌብነቱን ታሪክ በዛ ሌብነቱ በሚወራበት ውርደቱ እየተወራበት ባለበት አካባቢ ባለበት ሰፈርና መንደር ላይ በተዋረደበት መንደር ላይ አጭበርባሪ ሌባ በተባለበት ሰፈር ላይ እግዚአብሔር የሆነ ሙቭመንት መፍጠር ፈልጓል ሰው ሌባ ተብሎ አክሰፕታንስ ሊያገኝ የሚችለው ከእግዚአብሔር ጋር ሲሆን ብቻ ነው ሰው ተዋርዶ ክብር ሊያገኝ የሚችለው እግዚአብሔር አብሮት ሲቆም ብቻ ነው ጎናችሁ ያለው ሰው ግድ የለም ለካ አድርጉትና ወደ ቤቴል ትወጣለህ በሉት ንገሩት ወደ ቤቴል ትወጣለህ በሉት አሁን በደንብ ሰሞይ እንዲህ አለ እግዚአብሔር ተነሱ ወደ ቤቴል ውጣ ሲለው ብድግ አለና ወደ ቤቴል ከወጣ በኋላ ሄዱ ልክ መሄድ ከጀመሩ በኋላ እንደዚህ አለ እንግዳ አማልክቶችን አለ ከመካከላቸው አስወግዱ አለ እንግዳ የሆኑ አማልክት እግዚአብሔር የሌለበትን አማልክት ሁሉ አስወግዱ አለ አሁን ሁሉ ሴቶቹ ሁሉ ምን አደረጉ ጉትቻቸውን ጆሮአቸው ላይ ያለውን ጉትቻ በሙሉ ያላቸውን ነገር በሙሉ እያወጡ ለያዕቆብ መስጠት ጀመሩ አሁን ለምን መሰለህ እየተቀየረ ያለ ነገር አለ እየተለወጠ ያለ ነገር አለ ማንም የሆነ ነገሩን አውልቆ መስጠት አይችልም ወደ ቤቴል ስትወጣ ብቻ ነው የሆነ ነገር መውለቅ ይጀምረው እግዚአብሔር ልብሳችሁን ቀይሩ እያለ የሆነ ነገር ከህይወታቸው ላይ ያወለቀላቸው ጉዞ ወደ ቤቴል ስለተጀመረ ነው ጉዞ ወደ ከፍታ ስለተጀመረ ነው ጉዞ እግዚአብሔር ወደ አየለት ስለጀመረ አውልቋል ሰብስበው ሰብስበውና ሰጡት ያዕቆብ እንዲህ አለ በአድባር ዛፍ በታች በዛ በሴኬም አጠገብ ምን አለ ይላል ሰብስበው እንዳለ ቀበራቸው ይላል ከቀበራቸውም በኋላ ተነሱ አለ አሁን ወደ ቤቴል እንሂድ አለ አሁን ወደ ቤቴል እንለፍ አለ የተቀበረ ታሪክ ስላለ አሁን ወደ ቤቴል መሄድ ይቻላል አለ የሆነ ነገር ሳይቀበር ወደ ቤቴል ማለፍ ከባድ ነው ዛሬ ግዴላችሁም መቀበር ያለበት ነገር ሁሉ ይቀበራል መቀበር ያለበት ማንነት ሁሉ ይቀበራል መቀበር ያለበት የኋላ ታሪክ ይቀበራል ቤቴልን የማይመጥን ማንነት ይቀበራል እግዚአብሔርን የማይመጥን ማንነት ይቀበራል በሴኬም ይቀበራል በጣም ንገራችሁ የቀበራቸው ነገሮች በሙሉ ላይፍ የሌላቸው ግን እንደ ጌጥ የሚሆኗቸው ግን የሚሸከሟቸው የሚያዝሏቸው ናቸው ያዝሏቸዋል ግን ላይፍ በውስጧቸው የለም ላይፍ የሌላቸውን ሁሉ ስለ ቤቴል የማይናገሩትን ሁሉ አሁን ወደ ቤቴል እየወጡ ነው ያሉት ወደ ቤቴል እየወጡ ከሆነ ስለ ቤቴል የሚያወራው ነገር ብቻ ነው ይዘው ለመጓዝ የሚችሉት ለዛ ነው እግዚአብሔር እንዲህ አለ ንጹህ ሁኑ አለ ልብሳችሁ ቀይሩ አለ በለወጥ የሚያስፈልገው ነገር ሁሉ ቀይሩ አለ ቀይራችሁ ብቻ አይደለም አለ ያዕቆብ ደስ የሚለው ቅበር አላለው እግዚአብሔር ሰብስበ ቅበር አላለው ያዕቆብ ነው ሰብስቦ የቀበራቸው ወደ ቤቴል እየወጣው አለ ያዕቆብ ስለ ቤቴል የማያወራውን ነገር ከህይወቴ ላይ ዛሬ ይቀበራል ዛሬ ይቀበራል የቤቴል ሽታ የሌለው የቤቴል መዓዛ የሌለው እግዚአብሔርን የማያወራ እግዚአብሔርን የማይናገር እግዚአብሔርን የማይሰብክ ሁሉ ዛሬ በሴኬም ይቀበራል
ጮክ በሉና ይቀበራል በሉ። ተናገሩ ይቀበራል በሉ። አያ አልገባችሁም? ይቀበራል በሉ። ተናገሩ ይቀበራል በሉ። በደንብ ጮክ ብላችሁ እግዚአብሔር የሌለበት ሕይወት ዛሬ ይቀበራል በሉ። ቀበራቸው። ድብና ቆፈረና በሴኬም ሰብስቦ አልራራም። ወርቅ ሊሆን ይችላል፣ በእንቁ የተሰሩ ሊሆን ይችላሉ፣ በዳይመንድ የተሰሩ ሊሆን ይችላሉ። ያንን ሁሉ ሰብስቦ ስለ ቤቴል የማያወራ ነገር ሁሉ አለ ከዚህ በኋላ አብሮን እላያችን ላይ ተጣብቋል። ጉትቻ ሆኖ አለ ወደ ቤቴል አይገባም አለ። ቤቴል ሳንደርስ መቀበር አለበት አለ። ቤቴል ጋር ሳንቆም መቀበር አለበት አለ። የማወራው ለአምስት ሰው ነው። ለአንዲት የሆነች እህቴ ነው የማወራው። የኋላ ታሪካችሁ ዛሬ ይቀበራል፣ በደሙ ይቀበራል። ስለ እግዚአብሔር አጀንዳ የማያወራ ሕይወት ይቀበራል። ይቀበራል። ቀበራቸው፣ በሴኬም ቀበራቸው። ምን ማለት መሰለ? ያዕቆብ ገብቶታል። ያዕቆብ ያልተቀበረ ነገር እንደሚከተለው ገብቶታል። አቤት! ያልቀበራችሁት ነገር ጥላችሁን ይከተላል። ያልቀበራችሁት ነገር ስማችሁን ይከተላል። ያልቀበራችሁት ነገር ትዳራችሁን ይከተላል። ያልቀበራችሁት ነገር ዕውቀታችሁን ይከተላል። ያልቀበራችሁት ነገር ኖሌጃችሁን ይከተላል። ያልቀበራችሁት ነገር ራእያችሁን ይከተላል። ያዕቆብ ግን እንዲህ አለ፣ ከዚህ በኋላ አለ ዘመኔ የሚያልቀው ሁሉ በቤቴል ነው አለ። ምንም ፋሚሊዬን እንዲከተል አልፈልግም አለ። ትዳሬን ምንም እንዲከተል አልፈልግም አለ። ጥላዬን ምንም እንዲከተል አልፈልግም አለ። ስሜን ምንም እንዲከተል አልፈልግም አለ። ሰበሰበና ቀበራቸው። ዛሬ የሚሆነው እንዲህ ነው። የማትፈልጉት ሁሉ ይቀበራል። የማትፈልጊ ሁሉ ይቀበራል። አንድ ሰው ጮክ ብሎ ይቀበራል ይበል። ስትቀብረው ከስም ላይ ይቀበራል። ስትቀብረው ከዕውቀት ላይ ይቀበራል። ስትቀብረው ከጉልበት ላይ ይቀበራል። ስትቀብረው ከአገልግሎት ላይ ይቀበራል። ስትቀብረው ከዘር ላይ ይቀበራል። አንድ ሰው ጮክ ብሎ ይቀበራል ይበል። ሰብስቦ ሴኬም ላይ ቀበራቸው። ሴኬም ላይ ታሪክ ተዘጋ። ሴኬም ላይ ምዕራፍ ተዘጋ። ሊከተል የማያስፈልገው ነገር ሁሉ የሚከተለው እስከ ሴኬም ነው። ሊከተላችሁ ያልታየላችሁ ሁሉ የሚከተላችሁ እስከ ሴኬም ድረስ ነው። እግዚአብሔር ያላየው ስማችሁ ላይ ተጣበቀ፣ ላይፋችሁ ላይ ተጣበቀ፣ ማንነታችሁ ላይ ተጣበቀ ነገር ሁሉ የሚከተላችሁ እስከ ሴኬም ድረስ ነው። ሴኬም ላይ ያለ ላይፍ የመቅበር ላይፍ ነው። ሴኬም ላይ ያለ ላይፍ ቀብሮ የመሻገር ላይፍ ነው። ዲሌት አድርጎ የመሻገር ላይፍ ነው። አንድ ሰው ዛሬ ይቀብራል። የኋላ ታሪኩን ይቀብራል። የሐዘን ታሪኩን ይቀብራል። የኃጢአት ታሪኩን ይቀብራል። የስብራት ታሪኩን ይቀብረዋል። የጭንገፋ ሕይወቱን መቀበር ያለበት ሁሉ ይቀበራል። አንተ ወደ ቤቴል ትወጣለህ። አንቺ ወደ ቤቴል ትወጫለሽ። ሴኬም ያዕቆብ ፋሚሊ ላይ ሊታይ የማይገባው ነገር ሁሉ በኔ ላይፍ ላይ ሊታይ የማይገባው ሁሉ ባይዘው የሴኬም ላይፍ አሜዚንግ ላይፍ ነው። እኔ አሁን ስለ ላይፍ ነው ማወራው እንጂ ስለሆነ መሬት አይደለም ማወራው። ሴኬም ላይፍ ላይ ላይፍ ጋር የሴኬም ሕይወት ጋር ስትደርሱ አትደራደሩም። እግዚአብሔር ውጡ ያላችሁ ወደ ቤቴል ነው። ያ የምትጓጉለትን አንቺ ያምራል ያለውን ጉትቻው ልኮ ነው ሰብስበው የበቃ የሆነ ታይም ኢንጆይ ያደረገውን ታሪክ ሁሉ ኢንጆይ ያደረገውን ላይፍ በሙሉ ሰበሰበና ምን አለ ይላል ቀበረ። እኔ ደስ የሚለኝ ያዕቆብ ሰብስቦ እንዲህ ትራሽ ውስጥ አልከተታቸውም። ሰብስቦ ትራሽ ውስጥ አልከተተም። ሰብስቦ የሆነ እንትን አልራራላቸውም። አላዘነለትም ለዛ ጉዳይ። ሰብስቦ የሆነ አላሽሞነሞነውም። ወይኔ ኢየሱስዬ! ሰብስቦ መቆፈር ጀመረ። ለመሰለ ይሄ የሚከተለው ነገር እንዳይከተለው መሆን ያለበት
አቤት ድምፅ አይሰማኝም መሆን ያለበት ድምፃቸው አይሰማኝም መሆን ያለበት መቀበር ነው። ልክ ሲቀበር እኔ ይመስለኛል ያዕቆብ ሰያለ አፈር ሁሉ የደመደመ ይመስለኛል። የቆፈረው ነገር ደምድሞ ረቅጦ ከዚህ በኋላ ታሪክ ያለው ቤቴል ነው አለ። አቤት ታሪክ ያለው እግዚአብሔር የሚገለጥበት ስፍራ ነው አለ። ዋቻታ ካባሳ እግዚአብሔር የሚናገርበት ቦታ ላይ ነው አለ። እግዚአብሔር ድምፁ የሚሰማበት ቦታ ላይ ነው ነገር ያለው አለ። እግዚአብሔር ሁሌ መስዋዕት የሚቀርብለት ስፍራ ላይ ነው አለ። ከዚህ በኋላ ወደዛ ምን እላለሁ አለ ወጣለሁ አለ። ልንገራችሁ ሳሙኤል እቺ ልበልና ልጸልይ። ሳሙኤል ገና በመቅደስ ተኝቶ እያለ ሕፃን ልጅ ሆኖ ተኝቶ እያለ ተኝቶ ባለበት ሰዓት ላይ ሳሙኤል ሳሙኤል ወይ የሚለውን እግዚአብሔርን ድምፅ ሰማ። ሌላ ቀን ይህን ቃል በዚህ በሚገርም ሁኔታ አስተምራችኋለሁ። ሳሙኤል ሳሙኤል ወይ አለው። በረጋ አለና ኤሊ ጋር ሄደ። ኤሊ ጋር ሲሄድ አቤት ጠራኸኝ ወይ ኤሊ አለው። አይ አልጠራሁም ተመለስና ተኛ አለው። መጣና አቤት ያቺን አይት ግን ነገር ሽፍት የምታረግባት ናይት ነገር የሆነ የሚለወጥበት ሌሊት አሁንም ሄዶ ሲተኛ ሳሙኤል ሳሙኤል ይለዋል። አላወቀም እሱ አቆም ኤክስፒሪየንስ አድርጎት አያውቅም እግዚአብሔርን ድምፅ። ተመልሶ ሄድና ኤሊ ሆይ ጠራኸኝ ወይ ይለዋል። አረን ያጠራውም ተኛ ይለው። ለሶስተኛ ጊዜ ሄዶ ተኛ አለ። ለሶስተኛ ጊዜ ሳሙኤል ሳሙኤል ሲለው አሁንም ብድግ አለና ተመልሶ ኤሊ ጋር መጣ። ልክ ኤሊ ጋር ሶስተኛ ላይ ሲመጣ ኤሊም አስተዋለ ይላል። እግዚአብሔር እየተናገረው እንደሆነ ምን አለ ይላል አስተዋለ። ከዛ እንዲህ አለው ይላል ከዚህ በኋላ ቢጠራ አለ እነሆኝ እግዚአብሔር ባሪያ ሆይ እሰማለሁና ምን በላለሁ አያያያ ተናገር አለው። ግድ የላችሁም ኤሊ እንደዚህ ነው ያለው። ሶስተኛ ላይ ሂድና አለ ተመለስ አለው። ወደ ቦታ ተመለስ አለው። እግዚአብሔር አሁንም መጥቶ ቻንስ ይሰጣል አለው። አሁንም መጥቶ ያወራሃል አለው። ተመለስ አለ ተመለስ አለ። ወደዛ ስፍራ ተመለስ አለው። ድምፁን ወደ ሰማህበት ወደዛ ስፍራ ምን በላለው። የሚሆነው እንዲህ ነው። የእግዚአብሔርን ድምፅ ወደምትሰሙበት ቤቴል ትመጣላችሁ። የእግዚአብሔርን አጀንዳ ወደምትኖሩበት ቤቴል ትመጣላችሁ። ዛሬ ብዙ ነገር በሴኬም ላይ ይቀበራል ይቀበራል ሴኬም ላይ እና በጣም ደስ ያለኝ የነካኝ ነገር ኤሊ እንደዚህ አለው ተመለስ አለው። ሂድ አለው። ሂድና አለው ወደ እግዚአብሔርን ድምፅ ወደ ሰማበት ቦታ ሂዳለሁ። ተመለስ ሂድ ሂድ እና አራተኛ ቻንስ ይሰጣል አለው። እድል ይሰጣል አለው። ያ እድል አለው ከዛ እድል በኋላ ሳሙኤል ነው ኮንትሮል ማድረግ ወደ ተፈጠረለት አገልግሎት መግባት ጀመረ። ወደ ተወለደለት ነገር መምጣት ጀመረ። እኔ የምናገረው እኔ የመኪና ጉዳይ አይደለም ወዳጄ፣ የተወለድክለትን ጉዳይ የተወለድሽለት እንዲሁ እድሜሽ አያልቅም። እንዲሁ እድሜያችሁ አያልቅም። እንዲሁ ጊዜያችሁ አያልቅም። እግዚአብሔር ወደ ቤቴል ያመጣችኋል። ከላባ ጓዳ ወደ ቤቴል ያመጣችኋል። ከላባ ህይወት ላይ ወደ አጀንዳው ያመጣችኋል። ከላባ ጓዳ ወደ ፕሮግራሙ ያመጣችኋል። ወደ ተወለዳችሁለት ጉዳይ ትመጣላችሁ። አንድ ሰው ጮክ ብሎ ወደ ቤቴል እወጣለሁ ይበል። ወደ ቤቴል እወጣለሁ። ወስኑ። ልጸልይ ነው። ወስኑ። እግዚአብሔር ያዕቆብን ሲናገረው አልተቀመጠም። ተነሳ ብድግ አለ። መነሳታችሁ ውስጥ ዛሬ መውጣት አለ። መነሳታችሁና መውጣታችሁ ውስጥ በሴኬም መቅበር አለ። መቅበራችሁ ውስጥ ደግሞ ወደ ቤቴል ማለፍና መድረስ አለ። ግዴላችሁን ጎናችሁ ያለውን ሰው ነካ አድርጋችሁ ወስነሃል ወይ ዛሬ በሉት።
ወስነሃል ወይ በሉት። ወስነሃል ወይ ወስነሃል ወይ ወስነሃል ወይ ወስነሃል ወይ በሉት። ዛሬ ወደ ቤቴል ልትወጣ ነው በሉት። የእግዚአብሔርን አጀንዳ ወደምትፈጽምበት ህይወት ልትመጣ ነው በሉት። ታሪክህ እንዲሁ አያልቅም በሉት። ነገርህ እንዲሁ አይደመደምም በሉት። አያያ ወደ ቤቴል ትወጣለህ በሉት። ቀኝ እጆቻችሁን አንሱልኝ። እወጣለሁ፣ ወደ ቤቴል እወጣለሁ፣ ወደ ቤቴል እወጣለሁ፣ እወጣለሁ። በጣም የሚገርም የድቀት ህይወት ውስጥ እኮ ነው ያለው ያዕቆብ። በጣም የሚገርም የድቀት ህይወት ውስጥ ያዕቆብ ምን ያልተቀማው አለ? በግ ነው ተቀምቷል፣ ገንዘብ ነው ተቀምቷል፣ ጉልበቱን ነው ወይ ተቀምቷል፣ ሞራል ነው ወይ ሞራሉን ሁሉ ተቀምቷል። ያዕቆብ ምን ያል ሚስት ነው ወይ ሚስቱን ሁሉ ወስዶበታል፣ የሚወደው ወስዶበታል፣ ብዙ ነገሩን ወስዶበታል። ለአንድ አይደለም ለረጅም ዓመት አሽቶታል። ጉልበቱን በዝብዟል፣ ጉልበቱን በልቶበታል። እግዚአብሔር ግን በዚህኛው ምዕራፍ ላይ መጣና ተነሳ ነው። ተነስና ወደ ቤቴል ምን በላለው? ወደ ቤቴል ተነስና ውጣ ነው። ልክ ያዕቆብ መነሳት ሲጀምር ከተራ ወንበር ላይ አይደለም፣ ከተራ አልጋ ከሚተኛበት አልጋ ላይ አይደለም፣ ከኪሳራ ላይፍ ላይ ነው፣ ከኪሳራ ታሪክ ላይ ነው እግዚአብሔር ተነስ ያለው። ዛሬ አሁን የመነሳትን ጸሎት ስትጸልዩ እግዚአብሔር ከተራ ህይወት ላይ አይደለም፣ ከተራ ነገር ላይ አይደለም። ከዘመናት የኪሳራ ህይወት፣ ከዘመናት የህመም ህይወት፣ ከዘመናት የጭንገፋ ህይወት ዛሬ ያወጣችኋል። ዛሬ ትነሳላችሁ፣ ዛሬ ትነሳላችሁ፣ ወደ ቤቴል ትወጣላችሁ። ቀኝ እጆች ይነሱ። ዛሬ መንፈስ ቅዱስ ተች የሚያደርጋቸው ሰዎች አሉ፣ በኃይል የሚገናኛቸው ሰዎች አሉ። እነዚህ ሰዎች ከዛሬ ምሽት ከዚህ ከሰዓት በኋላ እዛ የላባ ጓዳ የማይገኙ ታሪካቸው ላባ ቤት ላይ የማያልቅ የላባ ቤት ባሪያዎች የማይሆኑ የልዑል አምላክ ልጆች ሆነው ምዕራፋቸውን በቤቴል የሚያስገዱ ምዕራፋቸውን በቤቴል ላይ የሚያስጀምሩ ሻታካባ ሻንዲያላ ካቶሻ ቪካቶስ ሲላጋባሃንደ ኬፔራዶሻ ዋታካቦሻ ካታካባሳ። ሁሉም ሰው አይኖቹን ጨፍኖ ይጸልያል። ሁሉም ሰው አይኖቹን ጨፍኖ ይጸልይ። ሁሉም ሰው ይጸልይ። ሁሉም ሰው ይጸልይ። መንፈስ ቅዱስ አሁን ብዙዎችን ከዚህ ታሪክ ማውጣት ይጀምራል። ብዙዎችን ከዚህ ላይፍ ማውጣት ይጀምራል። ፖፖዲያኖስ ፌላታካባሽ የእግዚአብሔር ኃይል አሁን ብዙዎችን መዳሰስ ይጀምራል። እንደ ኤሌክትሪክ ያለ ኃይል በብዙዎች ላይ ማለፍ ይጀምራል። ዛሬ እግዚአብሔር ኃይል የሚገናኛቸው ሰዎች ለዘላለም ምዕራፋቸው ወደ ቤቴል እግዚአብሔር ወዳየላቸው አጀንዳ ይመጣሉ። ከመከራ ህይወት የሚያወጣቸው እግዚአብሔር ካላየላቸው ጓዳ የሚያወጣቸው ወደ ቤቴል የሚያመጣቸው በሴኬም ላይ ታሪካቸውን ቀብረው ወደ ቤቴል የሚያሳልፋቸው የእግዚአብሔር ቅባትና የእግዚአብሔር መንፈስ በእናንተ ላይ አሁን ይመጣል።